ብዙ እንደይን ሁላ ስብከት ባናበዛ መግባባት ያለብን በጥቅሻ ነው። ዞሮ ግን ወታደሩን እንደሚመራ ሰው እንደ ወታደር አዛዥም መነጋገር ያለብን መነጋገር አለብን። ግልጽ ነው አይደል? ያው የህዝብ እንግዲህ እረኛ የሌለው ከብት ሆኖ ለረጅም ጊዜ ቆይተናል። 5 አመት 6 አመት እየሆነን ነው። ከህወሓት ወረራ እስካሁን እስከ ብልጽግና ጦርነት ጊዜ የሚሰበስበንም ችግራችንንም የሚቀበለንም ስላጣን ነው አይደል ወደ ጫካ የወጣነው። ህወሓት ከጨፈጨፈን በኋላ ከዛ ጭፍጫፊ መልስ እንግዲህ ማረፍ ነው የሚገባን የነበረው። መልሰን ደግሞ ወደ ሌላ ጦርነት አስገብቶናል መንግስት። ያው ጥጋፍ ፈንቅሎት ግዴታ ግጠሙኝ በሚል ዘራችሁ መጥፋት አለበት በሚል ሲገጥመን ነው ከህወሓት ጦርነት ሳናርፍ እንደገና ድጋሚ ሌላ ጦርነት የገጠመን ነው። ስለዚህ እንግዲህ 6 አመት 5 አመት እየሆነን ነው ማለት ነው በጫካ። ስለዚህ ህዝብ እንደ ህዝብ ምን ማገዝ አለበት፣ ወታደሩ እንደ ወታደር ምን ይዞ መሄድ አለበት የሚለው ሁለቱን አጣጥመን መሄድ ስላለብን ነው ማለት ነው። አንዳንዴ በጣም የሚያሳዝነኝ ነገር እንደ ህዝብ ያዩት በተደጋጋሚ ህዝብ እንደ ህዝብ አንደኛ ፈርቶ ነው የሚያገለግለው። ግልጽ ነው አይደል? መንግስት ክፈል ሲል በአምነህበት ግብር ክፈል ቢልህ አምነህ አሰጥም። ህወሓት ናት ይሄን የሰራው። የአማራን ህዝብ በጉልበት ለረጅም አመት ገዝተዋል አይደል? አምነን ነው እንዴ ተገዛ ነው አይደለም። እየመረረህም ትውጣለህ በሚባል ነው ሬት ስንጋት የኖረው። ከዛ ማግስት ደግሞ ብልጽግና በጣም አፉን አጣፍቶ በደንብ አለስልሶ መላሱን ልክ ያው አይጥ ቀዳዳ ያል እንደ ጉርባድ ያል እንደምንሰጠው በሯን ያችን ተጠቅሞ ከዛ በኋላ ግን አንገቱ ከገባ በኋላ ያረግንን አይታችሁታል። የኛና አህዮች ሲባሉ የነበሩትን ገልብጦ ጥሏቸዋል። ግልጽ ነው አይደል? 2010 ጀምረን እንግዲህ በድንጋይ ነው ጦርነቱ የተጀመረው አይደለም እንዴ? ወጣ በድንጋይ ጀመርነው ጦርነቱን እዚሁ ላይ ተጋርለነ የሞተው ሙቶ ህወሓትን ከመንበረ ስልጣኑ አባረን መቀሌ ወጥተፍናት ማለት ነው። ከዛ በኋላ አብይ አህመድን እንደገና እንደ አህያ ተሸክመነ አዲስ አበባ አስገባን። ወንበሩን እስከሚያደራድል ያው በመላሱ ትንሽ ሰበከነ አምነንኛም ተቀበልን። ከዛ በኋላ ዱላው ያው ጠንክሮ መጣ። ፊት በከዘራ ነበር፣ አሁን ደግሞ በደንብ ወፈር ባለ ዱላ ሆነ በትሩ። ስለዚህ በዚሁ አጋጣሚ ያው ፋኖ ይሄናል በቃኝ ይሄን አልሸከምም በሚል ሸክሙ ሲሰለቸን ወደ ጫካ ወጣን ማለት ነው። አሁን እንደ ህዝብ ምን ያህል ደረጃ ላይ ደርሰናል፣ ምንድነው ትግሉ የሚፈልገው የሚለውን እየገጠመን ያለ ነው። አብዛኛው እየገጠመን ያለው ከናንተ አብራክ የተወለደ የአገልጋይነት የባሪያነት መንፈስ ያለው ነው እየተዋጋን ያለው። ግልጽ ነው አይደል? ሚኒሻ፣ አድማ ብተና፣ ፖሊስ ከመከላከያ ውስጥ ያሉ አማራዎች በአጠቃላይ ይሄን ህዝብ በመርፍ ያስጨፈጨፉ ያሉት አማራዎች ናቸው። በዚህ ግንባር ወደ 8 ጄኔራሎች አማራ ናቸው። በቃ በለው አማራ የሚባል የለም። የአማራ የሚባል ንጹሃን ዜጋ የሚባል የለም። አማራ ውስጥ ስገባ በለው ብሎ ነው እያስመከረ ያለው። ያው የሚጣረው መርፍ እያያችሁት ነው። ፋኖ ሲመታ አይታችሁ ታውቃላችሁ? መርፉ በቃ ጥላቸው ህዝብ ነው። አማራን ነው ጥላቸው። አማራ የሚባል ብሔር መኖር የለበትም እናጥፋው ብሎ ስለሆነ የታወጀብን ምንም ድካም ነው እንግዲህ አይናችሁ እያየው ስለሆነ። በተጨባጭ ግን ምን ሆነ መቀጠል አለብን የሚለው እስከዛሬ እዚህ አካባቢ ላይ እንግዲህ ቀጠናው ሌላ ነው ይዞት የነበረው አይደል? እንግዲህ እስከዛሬ በነበረው ነገር ምናልባት የተደበደበም የተገረፈም የተዘረፈም ካለ ይቅርታ እንጠይቃለን። ምክንያቱም ፋኖ ነው ብላችሁ ነው ለዚህ ሰራዊት ስታበሉ ይኖራችሁ። በዛ መካከል ደግሞ አንዳንድ ባለየዎች ኪስ እያዳበሱም እየደበደቡም ቤት እየሰበሩም የበሉ ስላሉ በዚህ ይቅርታ ነው የምንጠይቀው። ሌላ ምንም አይባልም። ከዚህ ውጭ ግን እኛ በዚህ ባለንበት ቀጠና ሊሆን የሚችለው ማንም ፋኖ ጠጥቶ ከማንም ቤት በር ሰብሮ እናቶቻችንን አንገት አስደፍቶ አባቶቻችንን ደብድቦ የሚገባ ፋኖ ካለ አስፈላጊ ከሆነ ከህዝቡ መሃል አንተልን ይላል። በዚህ እርግጠኛ ሁኑ። ምንም አይነት ጥፋት ስለታጠቀነ ፈርታችሁ ስለለበስና እኛን ፈርታችሁ የምታድሩበት ነገር የለም። ከፍርሃት ለመውጣት ስለሆነ እየታገልን ያለነው የኛ ትጥቅ የኛ መሳሪያ ለእናንተ ኩራት ነው እንጂ ለእናንተ ማፈሪያ፣ ለእናንተ መሸመቀቂያ፣ ለእናንተ አንገት መድፊያ ሊሆን አይችልም። ግልጽ ነው አይደል? አዎ። ስለዚህ እኛ የታጠቅነው እናንተን ነፃ ለማውጣት እናንተ እንደፈለጋችሁ እንድትናገሩ ነው።
ህወሓት ምን ታረጋለህ መሰላችሁ? እስኪ በቃ ደስ ያላችሁን ተናገሩ ነፃነት አለ ይላል። በደንብ አንተ የምር መስሎህ የልብህን ተናግረህ ዝውር አድርጋችሁ ታረጋለህ አይደል? ይደረግ በቃ ሲናገር ጎበዝ ብላ ታጨበጭብና ዝውር አድርገህ ፈኛ ነው ብላ ትገላለህ። እንዴት እንደሞት ክራሱ ማንንም ያውቅ የለም። በመርዝ ማብለታ በዘጋ ቤት ልትገል ትችላለህ። እንደዚህ አይነት አካሄድ አስጠልቶን ነው ሰልችቶን ነው የወጣው። ህወሓት በጀርባ ነበር ስታስገድለን የነበረው። ብልጽግና ደግሞ ምን እያደረገን ያለው? በአደባባይ ምን ታመጣላችሁ እየገደለን ነው። ስለዚህ ለምንድን ነው ከጭቆናና እንደው ሁሉ ጊዜ በበትርና በእርዳታ የምናምነው? አዲስ አበባ መሀል አዲስ አበባ እንግዲህ ዓለም ከሚያየው መብራት ላይ ሆኖ ቤት በመኪና እያፈረሰ አላያችሁትም እንዴ? በግሬደር ሲያፈርስ አለ አንተን ሳር ቤት ማቃጠል ያቅተው ነው ግንብ እያፈረሰ አንተን መግደል ያቅተው ነው እንዴ? ጫካ ውስጥ ያለውን አዲስ አበባ መሀል ላይ ያረደ ምን እስከምን ሆነ እንዲገባችሁ ነው? ምን እንዴ ምን ስንሆን ነው አሁን ምን ሸፍተው ነው? ምን ስንሆን ነው ወደ ውጊያ ምን ወጣው? በቃ ወጣቱ ሱሪውን ዝቅ አርጓ አይቂጡን እያሳየ እንዲህ ያረገ በቃ ምን እያድርገባ ነው? እስከምትደፈር ነው የምታዩስ? እንደ አይቆረስ ወይ የሚቆረስ ቢሆን ካሉት ይሄን ከሚሞት አካላቸው አጎደው ተጻራቱ እየቆረጥን ልብ እንሰጣችሁ ነበር። አማራ አይደለን እንዴ? እኛ የተለየ ትውልድ ተወልደናል እንዴ? አይቆጨንም እንዴ? ህወሓት ትናንትና ቤትህ ውጣ እያለኝ ሚስት እንደፍራባለኝ ደብቀህ ይዘው እንጂ ነውርህን ነገ ደግሞ በአደባባይ ትደፍርልሃለህ። ህግ የለም ይላል። ህግ የለም። ቤተክርስቲያን ጧት ማታ የሚለፈልፈው ቄሱ ህግ አይደለም። አትግደል፣ አትዝረፍ፣ አትዋሽ እያለ አይደለም። ህግ አይደለም ይሄ። ህግ ማለት ለአንተ በሽቦ ጥምጥም ዱላ ወገብህን መምታት ነው። ሽቦ ጥምጥም ነው ህግ ማለት። ዱላ ይሄ ነው ህግ ማለት ይሄ ነው። ህግ ማለት የተማርነው ነው። ቤተክርስቲያን የተማርነው ነው። መስጊድ የተማራችሁት ነው ህግ ማለት። አባቶች ለምንድን ነው ልፍስፍስ ያለ ቋንቋ የምትናገሩት? ልፍስፍስ ያለ ቤተክርስቲያን የክርስቶስን መስቀል ይዞ ልፍስፍስ ያለ ቋንቋ ምን ማለት ነው? አዲስ አበባ ቤተክርስቲያን እየፈረሰ እዚህ መጥቶ መንግስታችን ምናምን ብሎ ከመድረክ ህዝብ የሚሰብክ ቄስ አይደለም። ለኔ ልንገርህ፣ ክርስቶስ እውነቱን እየተናገረ ነው የተሰቀለው። አንተ በእውነት እየተናገርክ ስለ አማራነት ሞት እንደው ክርስቶስ ከጻፈልህ ቀን አታልፍ። የት ትገባለህ? አይደለም ግንብ ሌላ የምድር ቤት ብሰራ አትርፍ። መርፍ እየተወረወረ ነው። ነገ ማንደን ይቀላል። እንሞታለን ተያይዘን። እኛ እየተዋጋን ነው የምንሞተው አምነንበት። አንተ ተኝተህ ነው የምንሞተው። እኩል ሊለቀስልን ነው። አይበቃችሁም? አባቶች እንደ ሁለት ጸጉር አብቅለን አደባባይ ላይ መጥታ 10 ሰው 6 ሰው በሩ ላይ ይጨፋጨፋል። በሩ ላይ ትደባደባለህ። ዛሬ ራስህ ትደበድባለህ፣ ሚሊሻ ይደበድባል፣ መከላከያ ይደበድባል። ቂጣችንን ባንካሴ እየተወጋን ካልሆነ ከዚህ በኋላ እንነሳም እንገራችሁ። ምክንያቱም ልንገራችሁ እንደ ህዝብ መደረግ የሌለበት ሰይጣናዊ ድርጊት በመሬት ላይ ተደርጓል። ወንድ ልጅ በመከላከያ ተደፍሯል። እናትን ደፍሯታል። አባት ተደፍሯል። በጥፊ ተመትቷል። ምራቅ ተተፍቶበታል። ምን ስትሆን ነው ወጣት የምትነሳው? ስግብግብ ዛሬም ገንዘብ ለማፍራት ይስገበገባል። በቃ የቱ ለነበለው ነው? መሬትን ተነጥቀህ እናት እየተገደለ አባት እየተገደለ አንተ መኖሪያ አጥተህ ጸጉርን አሳጥር ጸጉርን ከፍ አድርግ እየተባልክ የቱ ለነበለው ነው የምትስገበገበው ገንዘብ ላይ? የማይመች ህዝብ እኮ ነው። ጨርሶ ይማረን ጨርሶ ይጨርስ የማይባል ህዝብ እኮ ነው። በቃ ውጥንቅጡ ያለየለት ማለት ነው። የኔ ሚኒልክ ዘር ነኝ የቴዎድሮስ ዘር ነኝ ምናምን አይገባኝም። በቃ እነሱ ታሪክ ሰርተው ሄደዋል። እኛ ታሪክ መስራት አንችልም እንዴ? እኛ ቴዎድሮስ መሆን አንችልም? እኛ ሚኒልክ መሆን አንችልም? ራሱን መከላከያ አጠፋኝም ብሎ ጥይት የጠጣ አማራ የለም፣ ፋኖ የለም። እና ከዚህ በላይ ቴዎድሮስነት የት ይመጣል? ስለዚህ ከዚህ በኋላ እየሞትን እያለቅን ስለሆነ እኛም እየወሰንን እንሄዳለን።
እየወሰንን እንሄዳለን። እንደ አማራ ያለን አማራጭ አንድ ሆነን ታግለን አማራ እንደ አማራ ሆነን ማሸነፍ ካልሆነ እዚህ ቁጭ ብለን እኔን አሁን ስናገር እያልክ ነገ ደግሞ እንምታስበላኝ ከሆነ አይገባኝም። ይሄ በጉንጭ የምታጮኸው ጮት አይገባኝም። ጠበቅ ብላ አንጀትህን አስረህ መግጠም ነው። አንተ አንድ ብር መስጠት ቆጭቷል አይደል? ዓለም ላይ የማይተካውን አንድ ህይወቱን እኮ እየሰጠህ ነው። አንተ አንድ ጣሳ ጥሬ መስጠት ነው አይደል የቆጨህ? እሱ እኮ እስከመቼውም ቢሆን ዘሩ ሳይተካ እኮ ህፃን እየሞተ እኮ ነው። ብር እየዘረፈ ሌላ እዚህ ሲጠግብ ሌላ ዕቃ እያጠፋ የሰው ሚስት እየያዘ ምናምን የሚሄድ ከሆነ ደል ያለብን መጀመሪያ ራሳችን ያለውን ነው፣ እኛ ላይ ያለውን ነው ማጥፋት ያለብን። ለዚህ ደግሞ ህዝቡ ያስፈልገናል አይደል? መንግስትን እኮ ያስጨነቀው እኛ ጉልበት ኑሮን አይደለም። ይሄ ህዝብ ጉልበት ስላለው ነው። ይሄ ህዝብ እኮ እኛን እየደበቀ ስለሆነ ስንቆስል እያከመ በጨው እያጠበ ቁስለኛ ሲኖረን ተሸክሞ እያሸሸ በቤቱ እየደበቀ እንደዛ ካልሆነማ እኛ አቅም የለንም። ስለዚህ ተመችቶን ከሆነ እንደ አማራ መምከር ያለብን እንመለሱ ያ ቤት እንታረድ አብረን ነው። ካልሆነ ያለን አማራጭ የህልጋጋ መንግስት አፍንጫውን ይዘን አላገነ የመጨረሻውን ድላችንን ተጎናጽፈን እንደ አማራ ቀጥ ካላለ በጭራሽ አይምሩን ነው የምንገራቸው። ከቤት ተኝታ አውጥቶ ከገደለህ ምን እሺ ነግደህ መብላት ካልቻልክ አርሰህ መብላት ካልቻልክ የከመርከውን በጥይት የሚቃጠልብህ ከሆነ ቤት በመድፍ የሚመታብህ ከሆነ ቤተ ክርስቲያን የምታመልክበት በመድፍ የሚመታ ከሆነ ከዚህ በላይ ምን እንሆናለን? ጎበዝ ሞት እኮ በቃ ሞት ነው፣ ጠቅሎ ወሰደ እኮ። በቁም መሞት ግን አይከብድም? ከህወሓት እስከ ብልጽግና ነገ ደግሞ ሌላ እኮ እኛ እሺ ብለን እንኳን ብንቀበል ይሄን ባርነት ልንገራችሁ፣ ዘራችን ካላለቀ ሌላ ብሔር መጥቶ ደግሞ አሁንም እኮ ገዝቼ ካልፈጀዋቸው ሊለን ነው። አንድ ነገር ብቻ ብዬ ልጨርስ። ያው አሁን ልጨርስ እያልኩ በጣም አስረዘምኩና እባብ ታውቃላችሁ አይደል? በጣም ብዙ ጊዜ ነው የምናገራት። አማራ በቃ ይሄ ስለሆነ መጨረሻው ማለት ነው። እባብ ከወንዙ ላይ ሆኖ ውሃውን ለመሻገር በጣም ያው በውሃ ውስጥ መሄድ መቼም አይችልም አይደል? አንድ ሰውዬ ሊሻገር ሲል አሻግረኝ እስኪ እባክህ ይለዋል። ይሄን ወንዝ ፈርቼ ነው አሻግረኝ ይለዋል። ምን ችግር አለው? አይከብደኝ አሁን ይሄን ብሸከመው ባሻግረው ይልና እንደ አማራ ያለው የዋህ ነው። እባቡን ከጭንቅላቱ ላይ ጠምጥሞ ይዞት ይሻገራል በወንዙ። ከተሻገረ በኋላ ምን ይለዋል መሰላችሁ? ውረድልኝ እንጂ ይለዋል። አይ እንግዲህ በስንት መከራ መውጣት ያለብኝና ጭንቅላት ሰቅለኸኝ የለ እንዴ ቢወርዳለሁ አለው። ወንዙን መሻገር አቅቶህ በማምለከው በአምላኬ ለምነኝ ሰቅየህ እንዴት አልወርድም ትለኛለህ አለው። አይ በቃ እንግዲህ ከዚህ ተሰቅየ እንዴት ወርዳለሁ? አናት ላይ ወጣ። ብልጽግናን ተሸክማ አናት ላይ ወጣው እንዴ ብሎ ይወርድልህ? ያነባ ቢደረግ ይሰራም ቢያለ በቃ ሰውየው እሺ በእንስሳቶች ይፈረድብኝ እንግዲህ በእነሱ ቋንቋ ይፈረዱበትና እንዳረጋ ያርገኝ ተባለ። የመጀመሪያው ተጠያቂ ጅብ ሄደ። እንደዚህ አርጋ ያሻግረው ነበር ጭንቅላቴ ላይ ተጠምጥሞ አልወርዳል አለው። ጭንቅላት ከተሰቀልክ በኋላ ምን ሌላ ምክር አለው? ዝም ብለህ ብለዋል። ቀበሮ መጣኝ። ጭንቅላት ላይ ተሰቅለህ እንግዲህ ምን መውረድ የለም ዝም ብለህ ደሙን ምጠጣለው። ነብር መጣ። እኔ አውሬን ሲይዝ መጀመሪያ ጭንቅላቱን የሚይዘው ስለሚፈራገጥ ነው። እንግዲህ መፈራገጫውን ይዛን ዝም ብለህ ብለዋል። ሁሉም በተራ ተጠየቁ። አንድ የሞት ፍርድ ፈረዱበት። አፋሩም ተሰብስበው የሞት ፍርድ ነው የፈረዱብን። ይገደሉ ይጥፉ በቃ ብለውና ከዛ መጨረሻ ላይ እንደው እስኪ ተስፋ አጣ ሰውየው። ለመዳን እንግዲህ አማራጭ የለውም። ጦጣ ትንጣና እስኪ ትፍረድብኛል። ጦጣ መጣኝ። እንግዲህ መጀመሪያ ላይ ደግነት ጥሩ ነገር ነው፣ አሻግረዋል። አንተም እንግዲህ በሚያመልከው በአምላኩ ሆነህ እሱንም አሻግረኝ ብለው አምኖሃን ጭንቅላቱ ላይ አውጥቷል። ጭንቅላቱ በላይ የሚወጣው እንግዲህ እምነት ነው። ስለዚህ መጀመሪያ እንደዚህ ካልክ ግን እምነትህን ከከዳህ ግን
ፍርድ የሚፈረደው ግራና ቀኝ ቁመህ ነው አሉ። መጀመሪያ በግራና በቀኝ ቁመህ አወረደው። አሁን በቀኝ ቁማ ላይ ቆመ። ሰውየው ቆመጡን ይዟል። እንግዲህ ዱላው በእጅህ ፍርዱ በደጅህ በዛው ተፋረዷል። እባቡን ጨፍጭፎ ገደለ ማለት ነው ሰውየው። እኛም ያለን አማራጭ መሞቻም በዚህ ይዘናል፣ መግደያም ይዘናል። እልመጠመጣለሁ እንዳያጨረም ነው ካልክ መብትህ ነው። ይኸው የሚጭነን መጥቷል። ነፃ ወጣለህ የሚኒልክ ዘር ነኝ ብለህ ልትፈክር ከፈለክ ደግሞ ነፃ የምንወጣበትን ነፍጥ አንግበናል። መግደል ታጥቀናል። መሳሪያ ብቻ አይደለም የታጠቅነው እኛ ልንገራችሁ፣ ስነ ልቦናችንም ታጥቀናል። ልባችንም የታጠቀ ነው። ሞትን 78 ጊዜ ከሞት ዘለና አምልጠናል። አዳክመነዋል። እንደ በግ ሲነዳ የነበረው ዛሬ ላይ ተሽበርምሮ እዛው ከተማ ተወጥፎ ቁጭ እንዲል አድርገነዋል። ጫካው ሁሉ ፋኖ እንደሆነ እንዲያስብ አድርገነዋል። ባህር ዛፉ ሁሉ ፋኖ እንደሆነ እንዲሆን አሳይተነዋል። ሞራሉን ገለነዋል። ትጥቁን ስነ ልቦናውን አስፈትተነዋል። ስለዚህ ያለን አማራጭ ምንድነው? መዳኛችንን መሞቻችንን በእኛ ክንድ ብቻ ነው፣ በነፍጣችን ብቻ ነው ከፈጣሪ በታይ ያለን። ስለዚህ ሱሪህን እንዲህ እያረክ ከመሄድ ውጣና ወጣትም ታጥቀ በድንጋም ቢሆን ማርከክ መታጠቅ ሲልመድ ከርፋፋ እኮ በድንጋይ ዝግት ብታረገው ይወድቃል እኮ አይደል? አስተጣጣቃለህ። ወንድም ሲገጥም በጎን ብትጠጋ እኮ ሲገልልህ ሩጠህ ታነሳለህ። በቃ አማራ ለአማራ አትግደሉት። አማራ እኮ አለቀ እኮ። በስካባተር ተቀበረ። ምን ይሆንላችሁ ከዚህ በላይ? ትግራይ አጉራጉራ እስር ቤት አለ። ደግሞ እየጠረገን ነው። ትናንትና የሞተውን ዶክተር ባህር ዳር ላይ ታስታውሱ ከሆነ አፍሪካ ውስጥ አሉ ከሚባሉት ብቸኛ ዶክተሮች አንዱ ነው። አማራን እያከመ ስለነበር ግን ገለውታል። አንተ በሬ ይዘህ ሞፈር ይዘህ የምትከተለው ሰው ምን ትጠቅመኛለህ ወይ ያስቀምጣል? የሀገሪቱ ምሁር እየበላ አሻንጉሊት እኮ ነን እኛ ልንገራችሁ። አብይ ያሻንጉሊት ያለ እንኳን ክብር አይሰጠንም። የልጅህን መጫወቻ እንዳይበላሽብህ ጭቃ እንዳይነካብህ የምትንከባከበውን ያለ እንኳን አማራን መንከባከብ አይፈልግም። በደንብ ይቆርቁረህ እነግርሃለሁ። በፖሊስ በሚኒሻ ጥፊ ያልተመታ ወጣት የለም። ደብቆ ይመጣል ፈሪ ስለሆነ ማለት ነው። በጥፊ ድርግም ያደርገዋል። በቃ ምን አላት እቺማ እያለ እያሻሸው ወዳንተ ይመጣል። አይናገርም። ገጥመህ ብሞት ነው የሚሻለው። ስለዚህ እኛ እየተገደልን ያለነው ክርስቲያኖች ስለሆን ሙስሊሞች ስለሆን አይደለም፣ አማራዎች ስለሆን ነው እየተገደልን ያለነው። ይሄም አይገባው ካለ ይሂድ ዝም ብሎ እንደው እየተገተተ ቀኑ እስከሚደርስ ታርዳ ነገ ወይት ነው የምትገኘው። ባታ እየወደቀ ሰው አለ ተብለህ ባታይ ተፈልጎ ቤተሰብ ሀብቱ ይቀብራል። ይሄ ነው ያህያ ሞት ማለት። የኛ አርሶ አደር እኮ የወንድሙን የአባቱን የእናቱን ደም ለመመለስ እኮ በሬውን ሽጦ እኮ ጠበንጃ ይገዛል። እንኳን እናት ሀገሩን የደፈረበት። ስለዚህ በዚህ ልክ ነው ቆርጠን መነጋገር መታገል አማሟታችንን ማሳመር ያለብን። ካልሆነ እኛ ከሞትን በኋላ ልንገር አንተን እየተራርዳል። የተከበራችሁት እኛ ስላለን ነው። ይሄን ውሰዱ፣ እየመራችሁ ነው ውሰዱ። እየተከበራችሁ ያላችሁት እንደ አማራ ናችሁ እየተባላችሁ ያላችሁት እኛ ስላለን አይደለም፣ ነፍጥ ስለያዝን አይደለም። እስከዛሬማ ያለ ምንም ጠባቂ እረኛ የሌለው ከብት እያባረረ ሲያርድ ነበር። አሁን ብንሞት እንኳን በተሳሳተ መልፍ ነው እየተባለ ነው እየተገደለ። ሌባ ማን እንደሆነ እያሳየ ነው። እኛ አማራዎች ነን፣ ከመሬታችን ላይ ነው የምንሞት። የት እንሄዳለን? ስለዚህ ታግለን ነፃ የምናወጣበትን እድል ፈጣሪ ይስጠን። ደግሞ በጣም ምላስ መሸከም በጣም በቃ ሱስ የሆነባችሁ ሰው ፈጣሪ ከሱስ ያውጣችሁ። ሱስ ነው በቃ ሲጋራ ማጨስ ሱስ ነው አይደል? ምላስ ባቀበል ደግሞ ትልቅ ሱስ ነው የማይለቅ። ስለዚህ ከዚህ ሱስ ውጡ። ልጆቻችሁ ጋር ሆናችሁ አተረፍንም አብረን እንትረፍ፣ ከሞትንም አብረን እንሙት። በቃ ምን ችግር አለ? አያ ጠብቶ ከከብት በረት አይገኝ። አያ ጠብቶ ከከብት በረት ይገኛል እንዴ? ፍየል ጠብቶ ከበጋ ታገኙታላችሁ እንዴ? አይገኝም እኮ። ፍየል ጠብቶ ከፍየል ነው የሚጠገው። በግ ጠብቶ ከበግ ነው የሚገኘው። አያ ጠብቶ ከበሬ መሀል አይገኝም፣ ከአህያ ነው የሚገኝ። እኛ ደግሞ አማራዎች ነን። ጠፍተን ከኦሮሞ መሀል አንገኝ፣ ከደቡብ መሀል አንገኝ። እስኪ አማራ ሆነን ለይተን ጉሬናችንን እንለቅስ ይዘን
ይሄን ነው የምላችሁ። ሌላውን ስለምንገናኝ ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።